ጃንዋሪ ላይ ደግሞ ሁለተኛ ያነበብኩት መጽሐፍ የሊን ፔንተር ቤቲንግ ኦን ዩ ነበረ። የእሷ ደግሞ የሊን ፔንተር ደግሞ ሁለተኛ መጽሐፍ ነው ቤቲንግ ኦን ዩ። መጀመሪያ ያነበብኩት ቤተር ዛን ዘ ሙቪስ ነበር። ዳውዝ በጣም አሪፍ መጽሐፍ ነበር። በጣም ነው ኢንጆይ ያደረኩት ሳነበው። ኤንደን አይ ቲንክ አሁን ላይ ይሄን በጣም ነው የምወደው ምናምን ማለት ይቸግረኛል። ምክንያቱም በጣም ብዙ አላነበብኩም። ነው በቃ ኮምፈርት ሪድ ነበረ። ይሄ ይገልጿል እንደው ኮምፈርት ሪድ ነበረ ለኔ እና ቤተር ዛን ዘ ሙቪስ ማለት ነው። ከዛ ያንግ አዳልት ደስ ይለኛል ማለት ነው። እና አንዳንድ ዲስአፖይንት ያደረጉኝ አሉ ያንግ አዳልት አንበቤኝ፣ ግን this one was በጣም አሪፍ። በቃ የሆነ እንዴት ነው የሆነ አርንቃችሁት ከዛ ይሄን የጻፈው ሰው በቃ የምትሰራው ነገር ላይ that's amazing። በቃ በጣም አሪፍ መጽሐፍ ነበር። then betting on you ደግሞ እሱም ራሱን ችሎ በጣም አሪፍ መጽሐፍ ነው። two characters የመጀመሪያ there is ቤሊ 17 ዓመቷ ነው ቤሊ። and then ከአንድ ዓመት በፊት ፕሌን ላይ ስትሄድ ከተዋወቀችው life is crazy መጽሐፎቹን ትልልስል አንድ ጊዜው ርቋል። ከዛ ደግሞ ካሁን በኋላ ዲጂታል ዲያሪ ማድረገው መጽሐፉን እያነበብኩትም እንዳልኩ ኖት በደንብ እያያዝኩም አልነበረምና what was it about በጣም በቃ እንተም እያስቤ ምናምን ነውና ግን there was 17 ዓመቷ ቤሊ ኤንደን ደግሞ ቻርሊ ያለ ከአንድ ዓመት በፊት ቤሊ her parents get divorced እና በዛ ምክንያት ፍላይት እየሄደች ነበረ ዋተር ፓርክ ስራ ስትጀምር እሱም ቻርሊም እዛ እየሰራ ነበርና ዴይ ባይ ዴይ እየተቀራረቡ ይመጣሉ። ኤንደን ቻርሊ ሴትና ወንድ ጓደኛሞች መሆን ይችላሉ ብሎ አያስብም ነበርና እሷ ደግሞ ኖ they can be friends ጓደኛ መሆን ይችላሉ ምናምን ብላ አንቲክ ትሮፕ ደግሞ እዚህ ቡክ ላይ ቤቲንግ ኦን ዩ ላይ ፌክ ዴቲንግ ትሮፕ አለውና it was a nice book and then ስንት ነው ሬት ያደረኩትኝ 4.5 ቤቲንግ ኦን ዩ ላይ ኖት ጽፌ ነበርና ከዛ ትንሽ ሞመንት እንትን ልበላችሁ ከጻፍኩት ላይ ማለት ነው። አሁን እንዲ ለማስታወስ እንትን ስል ብዙም አላስታውስኩትኝ። it is a great book. I have read better than movies from her and it was a great betting on you also the light የስልክ ነው ግን አይኔ አሳመመ better than እያየው ራሱ አይደለም it is a great book ልክ ይሄንን ኖት የጻፍኩትኝ ልክ ስጀምረው ነገር ነውና I have read better than the movies from her. It was great. Betting on you also great start. I'm at the stage of knowing the characters. Great start. We will see where it goes. ከዛ ደግሞ the next ረቃቱን ልክ ስጨርስ ደግሞ የጻፍኩት ምንድነው I finished this book today and half parts were a little boring. Literature I think understand እስካደርገው ድረስ ደስ ይላል አይልም ቦሪንግ ምናምን እያልኩ ነው ተሳዋፊ ፊል ያረኩትኝን እየገለጽኩ ያለሁትኝና ሌሎች መጽሐፍ ብዙ መጽሐፍ እያነበብኩ ስመጣ እንደን የሊትሬቸር ዕውቀቴ እንትን እያለ ሲመጣ ደስ ይላል አይልም ብቻም ሳይሆን this part እንዲ ነበር ምናምን ማለት ይችላልው ያስባለሁ። አሁን ጀማሪ ነኝ so I finished this book today and half parts were a little boring but after Charlie kaza someone rest and then I forgot her name Bailey and her chemistry banter was amazing and fun. Besides some boring page it was comforting book and I rated for something 4.5 cuz the attachment and the feeling I'm feeling throughout the book I feel it okay
እዚህ ጋር አይ ቲንክ ኤክስፕሌን ያርከለ 4.5 የሰጠውበትን ሪዝን ነው። አይ ቲንክ there are books you feel በቃ all the emotions ፊል እንድታረጉ የሚያረጋችሁ መጽሐፍቶች አሉ። እንደን ደግሞ አንደኛው ፓርት ላይ በጣም አሪፍ ይሆንና ሁሉንም እንትን ለማይል ደግሞ ሁሉንም ማያሟላ ደግሞ መጽሐፍ ሊኖር ይችላል። ግን የሆነ ፓርቱን ትወዱለታላችሁ፣ የሆነ ፓርቱን ደግሞ ምትሉታለና 4.5 የሰጠሁት 5 ያልሆነበት ሪዝን it lacks something የሆነ በቃ throughout መጽሐፉን እያነበብኩት it lacks something and other 5 stars we get to feel the feelings. It was my second book of Lynn Painter and she's great in what she do አልኩኝ። ሁለተኛ መጽሐፏን አንብቤና አሪፍ መጽሐፍ ነበር። በ4.5 ጨርሰናል። ሶስተኛ መጽሐፌ ደግሞ Obstacle is the way የሚለውን የራያን ሆሊዴይ መጽሐፍ ነበር ያነበብኩትኝ። ወይኔ የሱን መጀመሪያ ማንበብ የፈለኩትኝ እንደውም ኢጎ ኢዝ ዘ ኢነሚ ነው። ስቲል ግን አላነበብኩትኝም። ማንበብ በጣም የምፈልገው መጽሐፍ ነው። የሱ ዩቲዩብ የስቶይክ የሚሰጣቸውን ካነበባቸው መጽሐፍቶች እንዲሼር የሚያደርጋቸው ነገሮች አያለውና ብዬ this one ይሄኛው ግን ኦዲዮ ቡክ ነው የሰማሁትኝ ኤንድ አሪፍ መጽሐፍ ነው። እስካሁን እኔ ጋር የቀሩ ሀሳቦች አሉና ኦብስታክል ኢዝ ዘ ዌይ በጣም አሪፍ መጽሐፍ ነው። ኦዲዮ ቡክ ነው ራይት። አሁን ባነበው ደስ ይለኛል። ችግር በህይወታችን የሚገጥሙን ነገሮች ምናምን ላይክ ይሄ እንዴት ነው ሰልፍ ሄልፕ ቡክ ላይ ይሄንን አቅላችኋለሁ ይሄንን there are different በቃ እንዴት ነው ሰልፍ ሄልፕ ሙሉ ለሙሉ እኔ አይ ቲንክ ነው እንግሊዘኛ መጽሐፍ በሰልፍ ሄልፕ ቡኮች ነው የጀመርኩት እንደውም እና አነበብኩኝ ሙሉ ለሙሉ ማቆም ሳይሆን ልክ ዶክተር መረደበበ እንዳለው ልክ እንደማጣፈጫ አይነት የለም ሞር ሁሉ ነገር ፎከስድ ሆኖ ሳይሆን ጥያቄ ሲኖርብኝ መለወጥ የምፈልጋቸው የህይወት ፓርቶች ሲኖሩ ምናምን መማር ያሉብኝ ነገሮች እንደዛ በጣም አሜዚንግ የሆኑ ሰልፍ ሄልፕ ቡኮች አሉ። እንዳለ ልላቸው አልችልም፣ ግን መጠናቸውን ግን በጣም ቀንሰው ይሄ መጽሐፍ አሪፍ መጽሐፍ ነው። እንዴት ነው በቃ ችግሮችን እንዴት ነው አላለ እንዴት ነው እያለቃቀስን እንዳናያቸው አይነት ነገር ነው። ይሄ ችግር አለ ግን ይሄንን አልፌ ምን ማምጣት እችላለሁ? እንዴት ነው ችግርን በቃ ጠቅላላ ሳረጋው አሰቡ ችግርን እንደ ኦፖርቹኒቲ ነው። ኦኬ ይሄ ችግር አለ ይሄንን አንድ አሊ ብዙ ጊዜ የሚለው ነገር አለ። አሊ አብዳል ዴስቲኔሽኑ ላይ ደርሳችሁ ብቻ ሳይሆን የሆነ መንገዱንም ኢንጆይ ማድረግ አለባችሁ አይደል? ከዚህ ተነስታችሁ እዛ የምትደርሱበትን ኦብስታክልም ወይም ችግር ከዚህ ተነስተን እሱን ለመፍታት በምንሄድበት መንገዱ አንድ ኢንጆይ ማድረግ አለብን። እንደን ደግሞ ኦፖርቹኒቲ ነው ይዞልን የመጣው ከኮንፈርታችን ኦር በቃ ችግር ባይኖርማ በቃ ተደናለን ምንም አይነት ለውጥ አይመጣም ነበር አይነት ነገር ነውና ችግርን እንደ ድል እንድናየው ችግር ነው ብለን ይሄ ነገር እሱ ላይ ብቻ ፎከስ ስላደረገ ምንም የሚመጣ ነገር የለም። ኦኬ ችግር ነው እሱን ሪኮግናይዝ ካደረግን በኋላ ወደ ስራው እንሄዳለን አይነት ነውና አሪፍ ዌይ ነው ብዬ አስባለሁ። ሐሳቦቹ እንደዚህ በቃ ጠቅላላ አድርጌ ስገልጸው እነዚህ ናቸውና 4 ነው የሰጠሁት። ሌላ ያነበብኩት ደግሞ አይ ቲንክ አፊውን ተሳስቼ ነው ያነበብኩት ይሄን መጽሐፍ ማለት ነው። ኦዲዮ ቡክ ነው ያዳመጥኩትኝና መጽሐፉ ምንድነው you become what you think ነው። እኔ ያነበብኩት ጀስቲስ ኦ ማልከም ነው እና አይ ቲንክ ቲክቶክ ላይ አይቼው እንዲህ በትንንሽ ኖት የሚጽፉት አላ ከዚህ መጽሐፍ ምናምን የተወጣጣ ተብሎ ሲጻፍ በጣም ነበር የወደድኩትኝና ብዬ ይሄኛውን ኦዲዮ ቡክ ዩቲዩብ ላይ ፈልጌ ራይተሩን ማየት ነበረብኝ። ተመሳሳይ ወደ ከጨረስኩት በኋላ ነው እንትን ያልኩት
this book ስል ኦኬ የተለያየ መጽሐፍ ነው ለካስ እና ከኔ ጋር ምን ሐሳብ ቀርቷል you become what you think እንጃ ከርዕሱ ሌላ ኤላቦሬት አድርጌ መግለጽ የምችላቸው እንጃ ኖትም አልያዝኩለትም 3.5 ነው የሰጠሁትኝና እንዲ ኖት አለመያዝ ምናምን ችግሩ እዚህ ጋር ነው just ዝም ብዬ አንብቤው አሁን ግን የማስታውሰው ነገር የለም ያ you become what you think yeah I don't remember anything but እና ደግሞ 3.5 I think የሰጠሁት አዲስ ነገር ምንድነው of course ከፀሐይ በታች ምንም አዲስ ነገር የለም ግን የሆነን ሐሳብ ለማስረዳት የሚጠቀሙበት አንዱን ሰልፍ ሄልፕ ቡክ ከሌላው the same አንድ ተመሳሳይ ርዕስ ላይ በጣም ብዙ መጽሐፍቶች ይጻፋሉ አይደል እና የሚለያየው ያ ነው ብዬ ነው ማስበው አሁን የአሊ መጽሐፍ ላይ ትዝ ስላለኝ ነው የአሊ መጽሐፍ ላይ ፊል ጉድ ፕሮዳክቲቪቲ ስለ ፕሮዳክቲቪቲ በጣም ብዙ የተጻፉ መጽሐፍቶች አሉ ጥቂት ነው ያነበብኩት እሱም የራሱን ዌይ ነገር ይዞ መጥቷል ሪሰርች ቤዝድ ነው እንደነሞ ስቶሪ ያለው ምንም ነገር በላይ ስቶሪ ነው እንዴት ነው የሆነን ነገር ለመናገር በስቶሪ ሲሆን ሞር ሰው ጋር የመቅረት ቻንስ አለው ብዬ አስባለሁና ስቶሪም አለው I think ሴም ሪፒቲቲቭ ነገሮች ሪፒቲቲቭ የሆኑ ሐሳቦች አሉበትና ብዙም ኢንጆይ አላደረኩትኝም ሪፒቲቲቭ ነውና አሁን ኖትም አለመጻፌም just እኔ ጋር የቀረ ሐሳብ አሁን ማስታወስ የለኝም I'm sorry